በህይወቴ ኳስ እያየው አንቀላፍቼ ወይም እንደው እንቅልፍ ሲያሰቃየኝ አይቻላቅም። ዛሬ ለመጀመሪያ ጊዜ እንደዚህ ሆንኩት። ግን የማንቸስተር ዩናይትድ ማቲያስ ኩኛን ወይም የማድሪዱን ቪኒሲየስን ለማየት አይደለም፣ ያነገሰውን ልዑል ኔይማርን ለማየት ነው። 76ኛው ደቂቃ ላይ ተቀይሮ ገባ። እውነት በጣም ነው ደስ ያለኝ ስላየሁት። ያው በእርግጥ እንደ በፊቱ የለመድነው ኔይማር ላናይ እንችላለን፣ ግን ሜዳ ላይ ስላየሁት በጣም ደስ ብሎኛል። በጣም ነው የምወደው። ደግሞ ደጋፊዎቹ ታውቃላችሁ እንዴት ቆሞ እንደተቀበሉት፣ ምክንያቱም እሱ የሰጣቸውን ያውቃሉ። ሁሉም ተጫዋቾቹም ደስተኛ ናቸው። ሁሉም እሱም ሞዴል አድርገው ነው ያደጉት። ኳሷን እኮ ያዋራታል እኮ አይገልጸውም። ቢስሚላ ፖርቹጋል ንጉሱ እንዳላት፣ አርጀንቲና ሜሲ እንዳላት፣ ብራዚል በህይወቴ ኳስ እያየው አንቀላፍቼ ወይም እንደው እንቅልፍ ሲያሰቃየኝ አይቻላቅም። ዛሬ ለመጀመሪያ ጊዜ እንደዚህ ሆንኩት። ግን የማንቸስተር ዩናይትድ ማቲያስ ኩኛን ወይም የማድሪዱን ቪኒሲየስን ለማየት አይደለም፣ ያነገሰውን ልዑል ኔይማርን ለማየት ነው። 76ኛው ደቂቃ ላይ ተቀይሮ ገባ። እውነት በጣም ነው ደስ ያለኝ ስላየሁት። ያው በእርግጥ እንደ በፊቱ የለመድነው ኔይማር ላናይ እንችላለን፣ ግን ሜዳ ላይ ስላየሁት በጣም ደስ ብሎኛል። በጣም ነው የምወደው። ደግሞ ደጋፊዎቹ ታውቃላችሁ እንዴት ቆሞ እንደተቀበሉት፣ ምክንያቱም እሱ የሰጣቸውን ያውቃሉ። ሁሉም ተጫዋቾቹም ደስተኛ ናቸው። ሁሉም እሱም ሞዴል አድርገው ነው ያደጉት። ኳሷን እኮ ያዋራታል እኮ አይገልጸውም። ቢስሚላ ፖርቹጋል ንጉሱ እንዳላት፣ አርጀንቲና ሜሲ እንዳላት፣ ብራዚል እሱን ነው የምጠራው። አሁን ላይ እንደዚሁ ነው። አሁን በሱ እድሜ እንደሱ አይሆኑም ነበር ማንም እኔ